ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም። ልክ ነሽ። ስለዚህ አሁን ለምሳሌ አንድ ቤት ዶሮ ስጋ ተሰርቶ በአንዱ ቤት ደግሞ ምንም ላይሰራ ይችላል። ስለዚህ በቃ በምንም በተገኘው ነገር ማክበር እንዳለባቸው። ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ነው ወይ? እግዚአብሔር ይመስገን እኛ በጣም ደህና ነን። በመላው ዓለም የምትገኙ ይህንን ቪዲዮ ትናንትና ሲታረድ የተረፈ ዶሮ ነው እና በመላው ዓለም የምትገኙ ይህንን ቪዲዮ የምትመለከቱ ይህ በዓል የሚመለከታችሁ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የሞትና ትንሣኤው በዓል የሚመለከታችሁ እንኳን አደረሳችሁ። ከዓመት ዓመት ያደርሳችሁ። በዓሉ የሰላም የበረከት የመተሳሰብ የመተባበር ዓመት እንዲሆንላችሁ በዓል እንዲሆንላችሁ እኔና ትንሿ ኩኩ እንመኝላችኋለን። እንግዲህ በጣም ብዙ ቀናት ኩኩ በዚህ ቻናል አልታየችም። ምክንያቱም እንደምታውቁት እኔ አዲስ አበባ ነበርኩኝ። በዛ ምክንያት ከእሷ ጋር ቪዲዮዎችን እየሰራን አልነበርንም። መጀመሪያም ያው እኔ ወደ ቤት መምጣት አለብኝ ከእሷ ጋር ቪዲዮ ለመስራትና በዚህ ምክንያት ምንም አይነት ቪዲዮ ስንሰራ አልነበረም። አሁን ደግሞ ለበዓል ሲባል ያው አዲስ አበባ ነበርኩኝ። ታውቃላችሁ ከተማ ምናምን እስኮለሌ ስል ነበረ እና በዓሉን ለማክበር ቤት መጥቻለሁ። አክቹሊ ይህን ስንፖስት በዓሉ ትናንት ነበረ። ዛሬ እኛ በማግስቱ ነው እየቀረጽኩ ያለሁትና ከእሷ ጋር ቤት ስላለን ለምን እንዲያውም እሷም ጠፍታ ስላለች የኔም ቻናል ደግሞ ጥሩ ሁኔታ ላይ አይደለምና ለምን ሰላምታ አላቀርብም በሚል ያው በዚሁ ነው ካሜራውን የያዝኩት። እዚሁ በእጄ ይዤ ነው እየቀረጽኩ ያለሁት። ማንም ሌላ የሚተባበረን ሰው ቤት ውስጥ የለም። እኔና እሷ ብቻ ነን በዚህ ሰዓት የምንገኘውና እንኳን አደረሳችሁ መልካም በዓል ይሁንላችሁ ለማለት ነው የመጣ ነው። እሷም ለእናንተ ሰላምታዋን ታቀርባለች። እናንተ ደግሞ በእናታችሁ በቃ ላይክ አድርጉ። በጣም እየደከመ ነው ቻናሉ፣ እየተመታ ነው። አዲስ ከሆናችሁ አዲስም ሳትሆኑ ሰብስክራይብ ሳታደርጉ የምትመለከቱ ሰዎች ካላችሁ ሰብስክራይብ አድርጉ። በዚህ ዓመት 50 ሺህ የመግባት ነበረ እቅዳችን የነበረው። ነገር ግን ምንም 50 ሺህ ቅርና 30 ሺህ የመግባት እድላችን ሁላ በጣም ደካማ እየመሰለኝ ነው። ለማንኛውም ይሄን ሁሉ ሳወራ ጦጣ ሆና እንግዲህ ቁጭ ብላ እየተመለከተችኝ እና እየሰማችኝ ስለሆነ እሷ ለእናንተ ሰላምታዋን ታቀርባለች። የበዓል ዊሽ ምናምን ታቀርብና ከዛ እንቀጥላለን። እሺ እንኳን ለ2017 ዓመተ ምህረት ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ አደረሰ። ዋው ሪላክስ። እሺ እንኳን አደረሰሽ። እንኳን አብሮ አደረሰ። በዓሉ እንዴት ነው? አሪፍ ነው። በጣም አሪፍ ነው። በላሽ ጠጣሽ? አዎ በልቻለሁ ጠጥቻለሁ። ዶሮ በላሽ? ስጋ በላሽ? አዎ በልቻለሁ። እንቁላል በላሽ? አዎ በሉ። እሺ በዚህ በዓል አጠቃላይ ዶሮ ይባላል። አጠቃላይ ዶሮ። እሺ አይ ስጋ ኖርማል የበሬ ስጋስ ቁርጥ አልተበላም? ተበልቷል እሱም። እሺ በዚህ በዓል ማለት ነው አንቺ ቤት ውስጥ የሰራሽው ስራ አለ? ያገዝሽው ነገር አለ? እኔ ያው ቤት ውስጥ እየገባው ኩሽና ምናምን እየገባው ስላልነበረ የማውቀው ነገር የለምና ቤት እነሱን ያገዝሽው የረዳሻቸው ነገር አለ? አዎ። ምንድን ነው ያገዝሻቸው? ሽንኩርት ልጬ። እግዚአብሔር ልጠሻል ሽንኩርት። እስቲ አንዴ አጨብጭቡላት። ኩኩ የበዓል ስራ ቤት ውስጥ ሰርታለች፣ አግዛለች። ይህንን ነገር ያው ከእሷ ሰምቻለሁ። በኋላ ግን ማዘር ስመጣ ጠይቃለሁ። ኩኩ አግዛለች አላገዘችም ብዬ ጠይቃለሁ። ልጠይቅ? እሺ ሌላ ያገዝሽው ነገር አለ? ሌላ ቤት ስራዎችን ትንሽ አጥቻለሁ። ኦኬ የቤት ስራ ጽዳት ምናምን። በጣም አሪፍ። እንግዲህ ጎበዝ ባይዜ ቤታችን ውስጥ የሚገኙ ልጆች እውነት እግዚአብሔር የባረካቸው ናቸው። ወደፊት ሌሎቹንም እናሳያለን። እኔ ታላቅ ነኝ የቤቱ፣ እሷ ደግሞ የቤቱ መጨረሻ ልጅ ናት። እሷ አሁን አንደኛና መጨረሻ ነው። እዚህ ቦታ ተቀምጠን የምናወራው መሀል ላይ ያለውና የቤታችን መሰረት እናትና አባቶቻችን በዚህ ሰዓት ሁሉም የሉም፣ ወጥተዋል፣ ከቤት ወጥተዋል። እና ሰው ቆንጆ በዓል ነው እያሳለፍን የምንገኘውና ቆንጆ ጊዜ ነበረ። ትናንትና ባይዜ ዝም ብዬ የሆነ ሰዓት ላይ ቲክቶክ ላይ ላይቭ ገብቼ ነበረና በዛ ሰዓት እጅሽ ላይ ለምን ነው የምትጽፊው? እያት አንቺ ያት ኩኩ ማለት ነው። ይኸው ዝም ብላ እስክሪፕቶ ይዛ እጇ ላይ ስትጽፍ ነበር። ይኸው እዚህ ጋር አሜን ብላ ጽፋለች። ደግሞ ምንድን ነው ይሄ ሁሉ አሁን እጅሽ ላይ ለምን ነው የምትጽፊው?
ትክክል አይደለሽም እኮ እናላችሁ። እቺ ልጅ ቤት ውስጥ ስራ ሰርቻለሁ ብላ ታስባለች። እና እሺ ቆይ ህፃናት ልጆች ማለት ነው በዓል ጊዜ ቤተሰቦቻቸውን በምንድን ነው ማገዝ ያለባቸው? በቃ በተለያዩ ስራዎች ማገዝ አለባቸው። ለምሳሌ በምን? በቃ ቤት በማጽዳት። እሺ ነጭ ሽንኩርት ምናምን ኦኬ መላጥ። እሺ ከዛን ግቢ ማድረግ ግቢውን መጥረግ ማጽዳት። እሺ እቃዎችን ማጠብ ቤት ደግሞ ከቆሸሸም ቤቱንም ማጠብ። በጣም አሪፍ። እሺ ይሄኛውን አሁን ቅድም ብለሻል እንኳን ለ2017 የጌታችንና የመድኃኒታችን የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ ቅድም ስትይ ነበረ። ይሄ ትንሣኤ በዓል ከሌላ በዓል የሚለየው በምንድን ነው? ከሌላ በዓል አሁን ለምሳሌ ብዙ ጊዜ የምናከብራቸው በዓሎች አሉ። ገና አለ፣ ትንሣኤ አለ፣ እንቁጣጣሽ አለ፣ ሌሎች በዓላቸው መስቀል አለ ምናምን አለ። በወላይታ ጊፋታ ምናምን የተለያዩ በዓላቶች አሉ። ከነዚህ ውስጥ ይሄ አሁን የእንቁጣጣ ማለት ይሄኛው ትንሣኤ ማለት ነው። ትንሣኤ ከሌላ በዓል የሚለየው በምንድን ነው የሚለየው? ትንሣኤ በዓል የሚለየው ጌታችን ኢየሱስ ክርስቶስ ሞቶ የተነሳበት በዓል ስለሆነ። ዋው! ይህ በዓል የጌታችን ኢየሱስ ክርስቶስ ሞቶ የተነሳበት። የሞተው ለምንድን ነው? ስለኛ ኃጢአት ሞቶ የተነሳበት። ዋ ይላል። እኔ ራሱ ላደንቅሽ ነው እባክሽ፣ ህዝቡ ብቻ ሳይሆን። እሺ ጌታችን ኢየሱስ ክርስቶስ በስንተኛ ቀን ነው ከሞት የተነሳው? በሶስተኛ ቀን ከሞት ተነስቷል። እሺ ኦኬ። ስንት ሰዎች ነበሩ ከኢየሱስ ክርስቶስ ጋር አንድ ላይ የተሰቀሉት? ሁለት። ከሱ ጋር ሶስት ናቸው። ኦኬ። አንድ ላይ ከጌታችን ከኢየሱስ ክርስቶስ ጋር አንድ ላይ ስንት ናቸው? ሶስት ናቸው። ከእነሱ ስንት ናቸው? ከኢየሱስ ጋር የነበሩ ሰዎች ብቻቸውን ስንት ናቸው? ሁለት ናቸው። ሁለቱ ምንድን ነበሩ? ኃጢአት የሰሩ ወንበዴዎች ናቸው ማለት ዱርዬ ወንበዴዎች ነበሩ ማለት ነው። ሰው ኢየሱስ ክርስቶስ ለሰዎች ኃጢአት ለእኛ በደል ሲል ከኛ እኩል ማለት ከወንበዴዎቹ እኩል በመስቀል ተሰቀለ ማለት ነው። እኩል ጥፋተኛ ምንም ጥፋት የሌለበትን ጥፋተኛ ሆኖ ተሰቀለ ለኛ ሲል ማለት ነው። ስለዚህ ይህንን በዓል ከሌላ በዓል የሚለየው ጌታችን ኢየሱስ ክርስቶስ ጌታ ሆኖ ሳለ አምላክ ሆኖ ሳለ ለሰው ልጅ ኃጢአት በመስቀል የተሰቀለበት ከዛ ደግሞ የተቀበረበት ከዛ የተነሳበት በዓል ነው። እኛ አሁን ያንን መታሰቢያ እያሰብን ነው የምናከብረው። በጣም አሪፍ። እሺ ሰዎች ይህንን የጌታችን የኢየሱስ ክርስቶስን በዓል የሞትና ትንሣኤ መታሰቢያ በዓልን በምን መልኩ ነው ማክበር ያለባቸው? ለምሳሌ አሁን ዶሮ መብላት፣ ስጋ መብላት፣ መጠጣት፣ መደሰት፣ መጨፈር ምናምን በዛ መልኩ ነው መከበር ያለበት ወይስ እንዴት ነው መከበር አለበት ብለሽ የምታስቢው? አይ በቃ እንደ ሁኔታው ማለት አሁን ለምሳሌ አንድ ሰው እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም። ልክ ነሽ። ስለዚህ አሁን ለምሳሌ አንድ ቤት ዶሮ ስጋ ተሰርቶ በአንዱ ቤት ደግሞ ምንም ላይሰራ ይችላል። ስለዚህ በቃ በምንም በተገኘው ነገር ማክበር እንዳለባቸው። ኦኬ። ሰው አሁን ለምሳሌ የሆነ ቤት በሬ ምናምን ስላረደ በግስ ፍየል ምናምን ስላረደ በቃ ዶሮን ሁሉንም ስላዘጋጀ ያኛውም ግዴታ እኔም ያንን ሁሉ ማሟላት አለብኝ ብሎ ማድረግ የለበትም። የቻለውን ብቻ ማለት ነው። ሰው እንዴት ነው መኖር ያለበት? እንደ ቤቱ እንጂ እንደ ጎረቤቱ አይደለም። እንዴ ብስለት ይላል ሰው። ሰዎች እንደ ቤታቸው ነው እንጂ በዓሉን ማክበር ያለባቸው እንደ ጎረቤት ካልሆነ ለልጁ አንቺ አሁን ለምሳሌ የሆነ ጎረቤት ልጅ ልብስ ቢገዛ ምናምንና እኛ ቤት አሁን እኛ ለአንቺ መግዛት ባንችል አታለቅሽም? እውነት? ዋው። እሺ አሁን ሰዎች ይሄ በዓል ግዴታኛ ምግብ ምናምን መብላት ያለብን ጉዳይ ብቻ ነው አይደለም። በመንፈሳዊ ዓለም ማሰብ ነው።
ማለት አሁን ኢየሱስ ክርስቶስ የሞተው ለሰው ልጅ ኃጢአት እንደሆነ ማሰብ እንጂ ግዴታ በቃ ስለ ምግብ አይደለም። በዓሉ ስለ ምግብ አይደለም። በቃ ኢየሱስ የሞተበትና የተነሳበትን ዋናው ጉዳይ የሰው ልጅ ከሞት ከኃጢአት ወደ ህይወት ለማምጣት የሰው ልጅን ኃጢአት ዋጋ ኢየሱስ በመስቀል የከፈለበት ጉዳይ ነው እንጂ የምግብ ጉዳይ አይደለም። ነይ በእናትሽ እቺ ልጅ ይመቻት፣ አንቺ ይመችሽ። እና እንግዲህ በዓሉን የምታከብሩ ሰዎች ሁላችሁም በዓሉ የምግብና የመጠጥ ጉዳይ አይደለም። በዓሉ በዕለቱ ባላችሁ ነገር ተደሰቱ። በዓላትን ስናከብር በዕለቱ ባለን ነገር ብንደሰት መልካም ነው፣ ብናከብር መልካም ነው። ግን ቅጥ ያጣ መሆን የለበትም። ምንም ነገር ሲሆን ቅጥ ያጣ መረን የለቀቀ መሆን የለበትም። ምክንያቱም ከመጠን በላይ በልተን መታመም፣ ከመጠን በላይ ጠጥቶ መስከር ምናምን አስፈላጊ ነው ተብሎ አይታሰብም። በማንኛውም ቤተ እምነቶች የሚፈቀድ ነው ብዬ አላምንም። ስለዚህ ዋናው በዓሉ የመንፈሳዊ ጉዳይ ስለሆነ በዓሉን ስናከብር ጌታችን ኢየሱስ ክርስቶስ ለሰው ልጅ ኃጢአት በመስቀል ላይ ተሰቅሎ ደሙን ያፈሰሰበት ከዛም ደግሞ የሞተበት ከሞትም ደግሞ ሞትን በሶስተኛ ቀን እንደተናገረው ድል አድርጎ የተነሳበት በዓል ስለሆነ እንግዲህ በዓሉን ይህንን ነገር በማሰብ ነው ማክበር ያለብን እንጂ በቃ ግዴታ ምግብ መጠጥ ምናምን በሚል እንትን ማድረግ የለብንም። ስጋ ተኮር ማድረግ የለብንም ብለን እናስባለን። እና በዛ ላይ ደግሞ ውጭ ሀገር የምትገኙ ትናንትና እኔና ኩኩ በእኔ ቲክቶክ ድንገት ላይቭ ነበርንና የማዳም ቅመሞች በጣም እንወዳችኋለን። እናንተ ያው ከቤተሰብ ውጭ የሆናችሁ ነው ይህን በዓል እያከበራችሁና እያሳለፋችሁ የምትገኙት። ስለዚህ እግዚአብሔር ወደ ሀገራችሁ በሰላም እንዲመልሳችሁ፣ በሰላም እንድትገቡ፣ ያሰባችሁት ሁሉ እንዲሞላላችሁ እንመኛለን። ያው አሁን ላይ በዓሉን ያው ከበዓል ድባብ ርቃችሁ ቢሆንም የምታሳልፉት አንድ ቀን ከቤተሰቦቻችሁ ጋር በዓሉን እንደምታከብሩ ተስፋ እናደርጋለን። እንወዳችኋለን። ለሁላችሁም መልካም ጊዜ እንዲሆንላችሁ እንመኛለን። ቀጣይ እኔና ኩኩ ደግሞ ሌሎች ቪዲዮዎችን ለመስራት እንሞክራለን። አሁን በዓል ስለሆነ ያው የበዓል ሁኔታውን ለማሳለፍ እንሞክራለን። በጣም እንወዳችኋለን። መልካም ጊዜ ይሆንላችሁ። ቻው።